ተማሪዎች ሰላማችሁ በያላችሁበት ቦታ ይብዛ። ባለፈው ቻፕተር 2 ኔትወርኪንግ ጀምረናል። ኦልሬዲ አይተናል። እያንዳንዱ ዋስ ኮምፒውተር ኔትወርክ የሚለውን አይተናል። እንዲሁ ደግሞ አድቫንቴጅ ኦፍ ኔትወርኪንግ የሚለውን አይተን ታይፕስ ኦፍ ኔትወርክ የሚለውን አይተን ከዛ ያቆምነው አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኦል ኔትወርክ ታይፕስ የሚለው ጋር ነው ያቆምነውና ስለዚህ ባለፈው ታይፕስ ኦፍ ኔትወርክ ጋር ስናይ እያንዳንዳቸው የመጀመሪያ ያየነው ከምንድን ነው? ከፓን ነው። ፓን ነበር፣ ላን ነበር፣ ቪላን ነበር፣ ማንና ዋን ነበር። እያንዳንዳቸውን አይተናል። እነዚህ ታይፕስ ኦፍ ኮምፒውተር ናቸው። ስለዚህ ዛሬ የእያንዳንዱ ጥቅም ምንድን ነው የሚለውን እናያለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ቀጥለንም ብዙ ስራዎችን እንድንሰራ በዚህ በአካዳሚካል ዘርፍ ላይ ከሃይ ስኩል ጀምሮ እስከ ዩኒቨርሲቲ ድረስ ባለው ላይ እንሰራለንና እንድታበረታቱን ሳብስክራይብ፣ ላይክ እና ሼር በማድረግ አበረታቱን እንላለን። ወደ ዛሬ ትምህርታችን እናልፋለን። አድቫንቴጅ ኤንድ ዲስአድቫንቴጅስ ኦፍ ኦል ኔትወርክ ታይፕ። አድቫንቴጅ ኤንድ ዲስአድቫንቴጅ ኦፍ ኦል ኔትወርክ ታይፕስ። ስለሁሉም ኔትወርክ ታይፖች ጥቅማቸውን እና የአንድ ነገር ጥቅሙ እንዳለው ለአንድ ነገር ምን አለው? ጉዳት አለው። ስለዚህ ጉዳቱ የሚያመጣ ተጽዕኖ ኖሮትን ብዙ ሳይሆን ከአንዱ ጋር ሲናነጻጽር ይበልጣልና ያንሳል የሚለው ነገር ሊኖር ይችላል በዚህኛው ላይ እና ምክንያቱም ጉዳትም ሊኖር ይችላል። ታይማችንን ዌስት ሊያደርግ ይችላል አንድ ነገር። ስለዚህ ታይማችንን ስቶሬጆቻችንን በጣም ምናልባት ሊጨርስብን ይችላል። ታይም ማለት በዚህ ለሰው ልጅ በጣም ውድ የሆነ ነገር ከመሆኑም የተነሳ በዚህ አንፃር ማለት ነው። ስለዚህ የመጀመሪያ ፐርሶናል ኤሪያ ወይም ፓን ፐርሶናል ኤሪያ ኔትወርክ የሚባል ነው። ስለዚህ ፐርሶናል ኤሪያ ኔትወርክ ወይም ፓን የሚለውን ስናይ እዚህ ቦታ ላይ አድቫንቴጅ አለው። የመጀመሪያው ቬሪ ሎው ኮስት ነው። ከኮስቱ አንፃር ኮምፔር በምናደርግበት ጊዜ ከሌሎቹ ጋር ኮስቱ በጣም ሎው ነው። ሁለተኛ ደግሞ ሲምፕል ነው ለመጠቀም። ከምን አንፃር? ኤግዛምፕል ብሉቱዝ ቢትዊን ዲቫይስ። ብሉቱዝን ለምሳሌ አሁን ብሉቱዝን ኮኔክት ስናደርግ ከአንድን ሞባይል ቢሆን ይሄ እዚህ ጋር ሌላኛው ሞባይል ቢኖርን ሁለቱንም አንድ ላይ ኮኔክት የምናደርገው በምንድን ነው? በብሉቱዝ በመጠቀም። ስለዚህ ብሉቱዝ በጣም ለፐርሶናል ኤሪያ ኔትወርክ ነው። በመካከላቸው ይሄ ለምሳሌ አንዱ ምንድነው ብሉቱዝ አለ። ይሄ ብሉቱዝ የሚሰራው በኔትወርክ ነው። ስለዚህ ኔትወርኩ የምን ታይፕ ነው? ፓን ወይም ፐርሶናል ኤሪያ ኔትወርክ ታይፕ ነው ማለት ነው። ሁለተኛ ሾርት ሬንጅ ነው። ሬንጁ በጣም ሾርት ነው፣ ሊሚት ነው፣ ሎ ፓወር አለው። ጉድ ፎር ዊራብልነስ እንደ ፐርሶናል ዲቫይስ። ዊራብልነስ ነው፣ ፐርሶናል ዲቫይስ ነው ሌላውና። ስለዚህ የሆነ ገመድ ነገር የሚንሰካው አይደለም፣ ዊራብልነስ ነው፣ እንደ ፐርሶናል ዲቫይስ ነው። ኢዚ ቱ ሴት አፕ ኤንድ ዩዝ። ለመጠቀምም ሴት አፖችንም ለማመቻቸት በጣም ቀላል በሆነ መንገድ ነው የምንጠቀመው። ይሄ ኦልድ ሞዴል ነው። ያው ብሉቱዝ የምንጠቀም ሰዎች እናውቃለን ብዙ። አሁን ያው ኤግዘንደር ጀምረዋልና ይሄን ደግሞ እናውቃለን። ሌላው ዲስአድቫንቴጁ ምንድነው? ጥቅሙ ይሄ ከሆነ ሎው ኮስት ከሆነ ሲምፕል ከሆነ ሴትአፑን ለማመቻቸት ቀላል ከሆነ ሾርት ሬንጅ ከሆነ ሎው ፓወር ካለው ጉድ ፎር ዊራብልነስ እንደ ፐርሶናል ዲቫይስ። ዊራብልነስ መሆኑ ለፐርሶናል ዲቫይስ መሆኑ አንዱ ጥሩነት። ሊሚት ሬንጁ ሊሚት መሆኑ በአንድ ዩዲዙ እንዲሁም ደግሞ ሊሚት መሆኑ በጣም ምንድነው ማለት ነው። ለምሳሌ ምናልባት በብሉቱዝ ኮኔክት አድርጋችሁ አሁን ሞባይል ላይ የሆነ ኤርፎናችሁን አድርጋችሁ ሄድፎናችሁን ኤርፓድን ኮኔክት አድርጋችሁ 10 ሜትር ምናልባት እሱም እየበዛ ማለት ነው ቢቻልፋችሁ እንትን አትሉ። ስለዚህ ከዛ በላይ ላይሰራ ይችላል የሚለውን ሀሳብ ነው የሚይዘው። ሌላው ደግሞ ሊሚትድ ነምበር ኦፍ ዲቫይስ ኤንድ ፑር ስኬለብል። ለምሳሌ አሁን አንዱን ኮኔክት አድርጋችሁ ሌላውን ለመቀጠል ሌላው አንዱ ለምሳሌ ትራንስፈር እያደረገ ሌላውን ቀጥሎ ትራንስፈር ለማድረግ እጅግ በጣም ያስቸግራል ማለት ነው።
አመች አይደለም፣ የተገደበ ነው ማለት ነው። በምን በዲቫይሶች ነበር የተገደበ ነው። ኖት suitable for heavy data or wide area access። ለምሳሌ ሰፊ የሆነ ዳታዎችን ለምሳሌ የሚይዙት ለምሳሌ 500 ሜጋባይት የሚይዘውን ትራንስፈር እያደረግን በብሉቱዝ በጣም ሰፊ የሆነ ጊዜ ይወስዳል፣ ዋይድ ኤሪያ አክሰስ ይወስዳል። በዚህ አንግል suitable አይደለም ማለት ነው። 500 ሜጋባይት የሚይዘውን ለምሳሌ ቪዲዮ በብሉቱዝ እናስተላልፋለን ስንል በጣም ነው በቃ ጊዜ የሚወስደው። ታይፒካሊ ዩዙ ብሉቱዝ ሄድፎንን ሞስት ኦፍ ስለምንጠቀም ማለት ነው። ላን ሎካል ኤሪያ ኔትወርክ ይባላል። ሁለተኛ ባለፈው እንዳወራ ነው ይሄ የምንጠቀም በሃይስኩል ደረጃ እንዲሁም ደግሞ ሌላው የት ነው የምንጠቀመው? ካምፓሶች ውስጥ ቢልዲንጎች እና ኦፊሶች እና በጣም ሰፋፊ በሆኑ ሬስቶራንቶች ውስጥ እንጠቀማለን ማለት ነው። ስለዚህ የዚህ ጥቅሙስ ምንድን ነው? ከፓን ደግሞ በጣም የሚበልጥ ነው፣ ሃይ ስፒድ አለው። ግን ሎው የሆነ ምን አለው ማለት ነው? ላቴንሲ አለው ማለት ነው። ሃይ የሆነ ስፒድ ሎው ላቴንሲ ኢንተርኔት ወይ ዋይፋይ በዚህ ላይ እንወስዳለን ማለት ነው። እና ዋይፋይ አሁን አንዱ እንትን ነው የላን ነው ማለት ነው። ሪላቲቭሊ ሎው ኮስት ፔር ዲቫይስ ሪላቲቭሊ በአንጻራዊነት ኮስቱም ያው ሎው ነው። ኢዚ ሪሶርስ ሼሪንግ ሪሶርሳችንን ቀላል በሆነ መንገድ ምን ያደርጋል ማለት ነው? ሼር ያደርጋል። ለምሳሌ ምን ፋይልን ፕሪንተርስ በቀላሉ ምን እናደርጋለን ማለት ነው? ሼር ማድረግ እንችላለን። በመካከል ሴንትራላይዝ አድሚኒስትሬሽን ኢን ሆምስ። ስለዚህ ምን አለ ማለት ነው? ሴንትራላይዝድ የሆነ ምን አለ አድሚኒስትሬተር አለው ማለት ነው። የት ላይ? ሆምስ አንዱ በዩኒቨርሲቲ ለሚሰራ ከሆነ እዛ ሆኖ የሚቆጣጠር አድሚን ይኖረዋል ማለት ነው። ዳታን የሚቆጣጠር አድሚን ይኖራል። ስለዚህ ሴኩሪቲ ነው፣ ኮንትሮሉ ሴኩሪቲ ነው ማለት ነው። ስለዚህ ዲስአድቫንቴጁ ምንድን ነው? ሊሚትድ ጂኦግራፊካል ስኮፕ። ለምሳሌ በአንድ ለምሳሌ ስኩል ደረጃ ላይ ተደረገ ከዛ ውጪ አክሰስ አይደረግም ማለት ነው። እዛ ብቻ ባለው ላይ ነው የሚሰራው ማለት ነው። በቢልዲንግ ውስጥ ወይም በዛ በካምፓስ ውስጥ ማለት ነው። ፐርፎርማንስ ካን ዲግሬድ ኢፍ ሚስ ኮንፊግርድ ኦቨርሎድድ። ፐርፎርማንስ ወይም ብቃቱ ምን ሊያደርግ ይችላል? ሚስ ኮንፊግርድ ወይም ኦቨርሎድድ ከተባለ ሊቀንስ ይችላል፣ ዲግሬድ ሊያደርግ ይችላል ማለት ነው። ሪኳየር ማናጅመንት ኤንድ ኢንፍራስትራክቸር። ለምሳሌ ምን ይፈልጋል? ማናጅ ለማድረግ ኢንፍራስትራክቸር ስዊች ያስፈልጋል፣ ራውተር የሚባሉት ያስፈልጋል፣ ሪፒተር የሚባሉት ያስፈልጋሉ። እነዚህ ኔትወርክ ዲቫይሶች ናቸው በሌላ አንግል እናያለን። እና በዚህ አንግል ይሄ እነዚህ ስለሚያስፈልጉት አንዱ ዲስአድቫንቴጅ ነው። ታይፒካል ዩዝስ ኦፍስ ላይ ሆምስ ላይ ስሞል ካምፓስስ ላይ እንጠቀማለን ማለት ነው። ከዛ ሌላ ደግሞ ዋየርሌስ ላን ማለት ነው፣ ወይም ላን የምንለው ዋየርሌስ ላን ነው። አድቫንቴጁ ሞቢሊቲ ኤንድ ኢዚ ዲቫይስ ኮኔክሽን። አድቫንቴጁ አንዱ ጥቅሙ ምንድነው? የዚህ ይዘን መንቀሳቀስ እንችላለን ከአንድ ቦታ ወደ ሌላ። አሁን ሞባይላችን ውስጥ የሚገጠም አለ፣ ሞባይላችን ውስጥ የሚገጠም ይኖራል። ስለዚህ ሞቢሊቲ እና ኢዚ ዲቫይስ ኮኔክት ለማድረግ በጣም እጅግ አስፈላጊ ነው ማለት ነው። ስለዚህ ሪዱስ ኬብሊንግ። አሁን አንዱ ትልቁ አድቫንቴጅ ዋየርሌስ ከሆነ በኬብል አይደለም የምንጠቀም። ስለዚህ ሪዱስ ያደርጋል፣ ብዙ ኬብል በመግዛት ኮስት አናወጣ ማለት ነው። ሌላ ደግሞ ፍሌክሲብል ነው፣ ዲፕሎይመንት ለማድረግ አንዱን እየተጠቀምን ሌላውን ለመቀጠል። ለምሳሌ በኔ ላይ አንድ ጊዜ ኮኔክት ካደረግኩኝ ምናልባት ሌላው አንዱ ምን ያደርጋል ማለት ነው? ለምን አንድ ራውተር ዋይፋይ ይኖራል፣ ከዛ ሁሉ ምን ያደርጋል ማለት ነው? ይጠቀማል። የመጣ ሙሉ ኮኔክት እያደረገ ፓስወርዱን ከተነገረው እና ኔም እና ፓስወርድ ከተነገረው መጠቀም በቀላሉ ይችላል። ጉድ ፎር ቢዮድ ኤንድ ጌስት አክሰስ። የጌስት አክሰስ ለማድረግ እንግዶች ካሉ በቀላሉ አክሰስ ማድረግ ይችላሉ ማለት ነው። ዲስአድቫንቴጁ ምንድን ነው? የዚህ ዲስአድቫንቴጁ ምንድን ነው? ሎወር ስቴቢሊቲ ስሩ ፑት ዊዝ
ዋየርድ ላን ከዚህ ጋር ከዋየርድ ከሆነ ሎካል ኤሪያ ኔትወርክ ጋር ሲነጻጸር ምንድነው በጣም ሎወር የሆነ ነው፣ ይቀንሳል። ስለሚቀንስ ሎወር ስቴብል ለመሆን ስቴቢሊቲውን ለመጠቀም ስቴብል ለማድረግ በጣም ነው የሚቀንሰው ከዚህ ጋር ማለት ዊዝ ዋየርድ ላን ኢንተርፌራንስ እንደ ሬንጅ ሊሚት ነው። ሊሚቱም ራሱ ምንድነው ሬንጅ ነው፣ የሚሰራበት ሬንጅ እጅግ በጣም የተገደበ ነው ማለት ነው። security concern if not configured correctly security concern if not configured security concern ሊያደርግ ይችላል በትክክል ምን ካላደረግን ማለት ነው። ኮንፊጊር ካላደረግ ኮንፊጊር ማለት ነው ኮሬክትሊ በሆነ ፓስወርድ ለዚህ ኮሬክት በሆኑ ነገሮች ኮንፊጊር ካላደረግ ለዚህ ሪከርድ ይጠይቀናል ማለት ነው። ወይም ይሄን በትክክለኛው እንትን ነግረን ኮንፊጊር ካላደረግን security concern ሊያደርግ ይችላል። more susceptible to congestion in dense environmental typical use cafe office ካምፓስስ ላይ በጣም ይታወቃል እንደምንጠቀም ማለት ነው። እና በዛ አንግል እናያለን። ሌላ ሜትሮፖሊያን ኤር ኔትወርክ ይባላል። አድቫንቴጁ covers a city ወይም ሜትሮ ኤሪያ higher bandwidth than wide area network link intended for long distance cover city ወይም ሜትሮ ኤሪያ የሚባለውን ቦታዎችን ይሸፍናል። ሃይ ባንድ ዊድዝ አለው። ከዚህ ይልቅ ሊንክ ኢንቴንድ ፎር ሎንግ ዲስታንስ ይሄዳል። ሜትሮ ኤሪያ ማለት በጣም አስቸጋሪ ወደሆኑ ቦታዎች ላይ ሎንግ ዲስታንስ ላይ አክሰስ ማድረግ ይቻላል። ዩዝ ፎር ኢንተርኮኔክቲንግ ብራንች ኦፍስ አክሮስ ሲቲ አንዱ ከተማ ላይ ሆነን ሐዋሳ ላይ ሆነን የት ላይ ያለው ባህር ዳር ላይ ያለውን ኮኔክት አድርገን መጠቀም አክሮስ ማድረግ እንችላለን። አንዱ ባንክ ሆነን ሌላው ባንክ ላይ ያለውን ኮኔክት ማድረግ ይችላል የሚለው ነው። ኢኮኖሚ ኦፍ ስኬል ፎር ሙኒሲፓል ቨርሰስ ኢኮኖሚያችን ስኬል ፎር ሙኒሲፓል ቨርሰስ ማለት በጣም ኢኮኖሚያችንን ስኬል ባደረገበት መንገድ ነው ማለት ነው። ዲስአድቫንቴጅ more costly than LAN and CAN ከዚህ ይልቅ ከኮሙኒኬሽን ኤሪያ ኔትወርክ ይልቅ ከላን ይልቅ በጣም ምንድነው ማለት ነው ኮስትሉ ሞር ነው ማለት ነው። በጣም ይበላል። ሪኮል ካሪየርስ ኢንፍራስትራክቸር ኦር ዳርክ ፋይበር የሚባሉትን ምኖችን ይፈልጋል፣ ኬብሎችን ይፈልጋል ማለት ነው። Management and QoS across multiple provider can be complex. multiple provider can be complex. በጣም ማናጅም ለማድረግ multiple providers can be ውዝግብ ውስጥ ነው የሚገቡት። በጣም ውዝግብ ውስጥ ይገባሉ። management and QoS across multiple provider can be complex. Typical use city-wide network አይስፒ ሪጂናል ባክቦኖች ላይ እጅግ የሚጠቅም ነው ማለት ነው። ዋይድ ኤሪያ ኔትወርክ አድቫንቴጅ ኮኔክት ጂኦግራፊካል ዲስታንስ ሳይት ኢሴንሻል ፎር መልቲ ሳይት ኦርጋናይዜሽን እንደ ኢንተርኔት ቢግ ወይ በኢንተርኔት ሰፖርት ግሎባል ኮሚኒኬሽን አሜሪካ ከኢትዮጵያ ጋር ከራሽያ ጋር ከማን ጋር ሆነ ቤት ሆኖ ማውራት የምትችለው በዚህ ነው ማለት ነው። ዲስአድቫንቴጅ ሃይ ላቴንሲ አለው። lower throughput per cost than LAN ስለዚህ በጣም ከላን ይልቅ በጣም ኮስቱ ከፍተኛ more expensive to operate ለማድረግ በጣም ውድ ነው። greater complexity ሙዚቁ በጣም routing security multiple providers SLS more failure point and longer repair times typical use corporate መልቲ ሳይት ኔትወርክ ኢንተርኔት ባክቦን በጣም ግሬተር ኮምፕሌክስ አለው። ራውቲንግ በሚያደርግበት በሴኩሪቲ ጉዳይ ላይ መልቲፕል ፕሮቫይደሮች ለምሳሌ ፕሮቫይደር ስናደርግ ይሄ ምንድነው መሰላችሁ ሰርቨር ነው ፕሮቫይደር ክላይንቱ ሲጠይቅ መልቲፕል የሆኑ ፕሮቫይደሮች ወይም መልቲፕል የሆኑ ሰርቨሮች ይኖራሉ። ሰርቨሮቹ ፕሮቫይድ ያደርጋሉ።
ክላይንቶቹ ደግሞ ምን ያደርጋሉ? ሪኩዌስት ያደርጋል። ስለዚህ በእነዚህ አንጻር የተነሳ ብዙ የሆነ ኮምፕሌክሲቲ አለው። ኤስኤልኤስ ሞር ፌለሪ ፖይንት አለው። በጣም ፌል ይሆናል። ግን ፌል ቢሆንም ይሄ ምንድን ነው የሆነው? ዲሴንትራላይዝድ ስለሆነ ዲሴንትራላይዝድ ዲስትሪቢዩትድ ሲስተም ስለሆነ አንዱ ፌል ቢያደርግ ሌላ ምን ይሆናል ማለት ነው? ይቀጥላል። ስለዚህ ፎልት ቶሌራንስ ስላለው ነው ማለት። ግን አንዱ ምንድነው ዲስአድቫንቴጅ እንደ ሎንገር ሪፔር ታይም በጣም ጊዜ ይወስዳል። እንደገና ለመጠገን እንደገና ለማደስ ሰፊ የሆኑ ታይሞችን ይፈልጋል ማለት። ታይፒካሊ ዩዝ ኮርፖሬት መልቲ ሳይት ኔትወርክ እንጠቀማለን። ኢንተርኔት ላይ ባክቦን አለው ማለት ነው። ስለዚህ በቀጣይ እነዚህን ታይፕስ ኦፍ ኔትወርክ ቤዝድ ኦን ቶፖሎጂ የሚላቸውን እናያለን ማለት ነው። ስለዚህ ለዛሬ በዚህ ላይ ይበቃናል ማለት ነው እና ሰላማችሁ በያላችሁበት ቦታ ይብዛ። እስካሁን ሰብስክራይብ ያላደረጋችሁ አድርጉ። መልካም ጊዜ፣ መልካም ቆይታ